ሰላም ውድ ቤተሰቦች የቼክ አሌክስ ነኝ። ዛሬም እንደተለመደው ዓለምንና ሀገራችን ፖለቲካ የሚያናውጡ እጅግ በጣም ትኩስ አጓጊና ያልተጠበቁ ሰበር መረጃዎችን ይዤላችሁ መጥቻለሁ። ዛሬ የምንዳሳቸው ጉዳዮች በትግራይ ክልል አዲስ ግጭት ሊነሳ ነው ወይ የሚል ጥያቄ ይነሳል። ጀነራል ታደሰ ወረደና ህወሓት ፊት ለፊት ተፋጠዋል። በሌላ በኩል ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከዶናልድ ትራምፕ ሚስጥራዊ መልእክተኛ ጋር ተገናኝተዋል። የዚህ ሚስጥራዊ ድርድር አሸማጋይ ደግሞ ያልተጠበቀችው ሀገር ግብጽ ናት። እንግሊዝ በኢትዮጵያ እና በኤርትራ ድንበር ዙሪያ አደገኛ ማስጠንቀቂያ አውጥታለች። እንዲሁም በጅቡቲ በረሃ በውሃ ጥም እየተቸገሩ ያሉ ኢትዮጵያ ሹፌሮች ሰቆቃ፣ የዓለምን ኢኮኖሚ እያናወጠ ያለው የነዳጅ ቀውስ፣ ሁሉንም ፈትፍተን አንድ ባንድ እናያለን። ወደ መረጃዎች ከመግባታችን በፊት ቪዲዮውን ላይክ በማድረግ ጀምሩ። እስከ መጨረሻው አብራችሁን ቆዩ። ነገሩ እንዲህ ነው። ህወሓት በጀነራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደር አፍርሼ ከ6 ዓመት በፊት የነበረውን አሮጌውን ምክር ቤት እመልሳለሁ እያለ ነው። በመጪው አርብም አዲስ ፕሬዚዳንት ምናልባትም ዶክተር ደብረጽዮንን ሊሾም ይችላል። ታዲያ ጀነራል ታደሰ ከዚህ ቀደም ይህ አካሄድ የፕሪቶሪያን ስምምነት የሚያፈርስ ነው ማለታቸው አይዘነጋም። ታዲያ ስልጣን አንለቅም ካሉ ምን ሊፈጠር ነው? የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ ሲናገሩ ታደሰ ወረደ በሰላም ስልጣን የማያስረግቡ ከሆነ ትልቅ ስህተት ነው ሲሉ አስጠንቅቀዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር ጽሕፈት ቤት የጀነራሉ ስልጣን ማራዘሙ ህጋዊ መሆኑን አሳውቋል። በትግራይ ሁለት መንግስት ሊፈጠር ይሆን? የፌዴራል መንግስቱ ዝም ብሎ ያያል? ነገሩ ወዴት እንደሚያመራ አብረን የምናየው ይሆናል። አሜሪካና ኤርትራ ለ10 ዓመታት የነበራቸውን የጠላትነት በረዶ አቅልጠው በሚስጥር መደራደር ጀምረዋል። የአፍሪካ ኮንፊደንሻል ዘገባ እንዳጋለጠው የትራምፕ ከፍተኛ አማካሪ ከፕሬዚዳንት ኢሳያስ አፈወርቂ ጋር በድብቅ ተገናኝተዋል። አስደንጋጩ ነገር የዚህ ሁሉ ደላላና አሸማጊ ማናቱ ይባል ግብጽ ናት። ዓላማዋ ደግሞ አሜሪካ በቀይ ባህር ባቤል መንደብ የኢራንን ተጽዕኖ ለመግታት የኤርትራን ጠረፍ ስትጠቀም፣ ግብጽ ደግሞ ኢትዮጵያን በጎረቤት ሀገራት በኤርትራና በሶማሊያ በኩል ከበባ ውስጥ አስገብታ በህዳሴ ግድብ ላይ ጫና ለመፍጠር አቅዳለች። አሜሪካ ማዕቀብ አንስታ ኤምባሲዋን በአስመራ ከከፈተች ይህ የግብጽ ዲፕሎማሲያዊ ቁማር የአፍሪካ ቀንድን የኃይል ሚዛን ሙሉ በሙሉ ሊቀይረው ይችላል። የእንግሊዝ የውጭ ጉዳይ ሚኒስትር ዜጎቹን በምንም ተአምር ከኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ እንዳትደርሱ ሲል በጥብቅ የደህንነት ማስጠንቀቂያ አውጥቷል። በሁለቱ ሀገራት አዋሳኝ አካባቢዎች ያለው ወታደራዊና ዲፕሎማሲያዊ ውጥረት በማንኛውም ሰዓት ወደ ግልጽ ግጭት ሊያመራ ይችላል የሚል ከፍተኛ ስጋት አለ። ዲፕሎማቶች እንኳን ከአስመራ ውጭ ለመንቀሳቀስ የኤርትራን መንግስትን ልዩ ፍቃድ መጠየቅ ግዴታ ሆኖባቸዋል ተብሏል። ድንበሩ አካባቢ ምን እየተብላላ ይሆን? ዶናልድ ትራምፕ በኢራን ላይ ማዕቀቡን አጠናክሯል። ኢራንን ቦምብ እስከ መደብደብ እንደሚደርሱም ዝተዋል። በዚህ መሃል ግን ልብ የሚሰብረው በጅቡቲ ድንበር በመቶዎች የሚቆጠሩ የኢትዮጵያ የነዳጅ ጫኝ መኪና ሾፌሮች ያለ ስራ በበረሃ ተጥለዋል። እቃ ተጭናላችሁ ተብለን መተን ለወራት እዚህ ቆመናል። 2 ሊትር ውሃ በ300 ብር እየገዛን በውሃ ጥምና በረሃብ እየተሰቃይን ነው እያሉ ነው። በሀገር ውስጥ ደግሞ 30 ሊትር ናፍጣ በጥቁር ገበያ እስከ 27,000 ብር እየተሸጠ መሆኑን ሰምተናል። መንግስት በበኩሉ አቅርቦቱን ወደ ቀድሞ 9 ሚሊዮን ሊትር ለመመለስና ስርጭት ለመጀመር መወሰኑን የገንዘብ ሚኒስትሩ አቶ መሐመድ ሺዴ አስታውቀዋል። የነዳጅ ድጎማውም ከ300 ቢሊዮን ብር በላይ ደርሷል። የሹፌሮች ሮሮ ግን አሁንም አስቸኳይ መፍትሄ ይፈልጋል። የዛሬ መረጃዎቼ እነዚህን ይመስሉ ነበር። ስለ ህወሓት አዲሱ እርምጃ እና ስለ ግብጽ አሸማጋይነት እና ስለ ነዳጅ ሹፌሮቻችን ሰቆቃ ምን ታስባላችሁ? ፍትሐዊ መፍትሄው ምንድነው ብላችሁ ታስባላችሁ? ሀሳባችሁን ከታች ኮመንት ላይ ያስቀምጡልኝ። ከቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ይህንን ቪዲዮ ላይክ እና ሼር በማድረግ አጋሩት። እኔ ቼክ አሌክስ ነበር። በሌላ አጓጊ መረጃ እስክንገናኝ ቸር ሰንብቱ። ቻው